ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ ቻናላችን ቤተሰቦች፣ በዛሬው ትምህርታችን የአማርኛ ፊደላትን ከግራ ወደ ቀኝ እንግዲህ ከሀ ወደ ሆ የምናውቅ ብዙ ልጆች አለን። ነገር ግን ቅርጻቸውን እያንዳንዳቸው ምን አይነት እንደሆኑ ቅርጻቸውን ለይተን አናውቅም እና ቅርጻቸውን እንዴት አድርገን ለይተን ማወቅ እንዳለብን በቀላል መንገድ አጭር በሆነ ቪዲዮ እንግዲህ በቀላል መንገድ እያንዳንዱን ፊደላት ቅርጻቸው እንዴት እንለያቸዋለን የሚሉትን በደንብ አድርጌ ማሳያችሁ ይሆናል። እናንተ ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ ተከታተሉኝ። እንግዲህ ኦንላይን መማር የምትፈልጉም እዚህ ስልካችን አለ ዲስክሪፕሽን ላይ እየደወላችሁ በዚህ ስልክ ቁጥር እናንተ በተመቻችሁ በየትኛውም ሰዓት እየደወላችሁ መማር ትችላላችሁ። እንግዲህ እንደነገርኳችሁ የአማርኛ ፊደላትን ከግራ ወደ ቀኝ ሁላችን እናነባለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እያልን እንግዲህ የምንችል ብዙ ልጆች አለን። ነገር ግን ቅርጻቸውን እያንዳንዳቸውን ለይተን አናውቃቸው። ለምሳሌ ሆ ምን አይነት ናት? ህ ምን አይነት ናት? ሄ ምን አይነት ናት? ሃ ምን አይነት ናት? ሂ ምን አይነት ናት ብንባል ለይተን አናውቃቸው። ስለዚህ እነዚህን ቅርጻቸውን ለይተን ለማወቅ አጭር በሆነ መንገድ የማሳያችሁ ይሆናል። እናንተ እስከ መጨረሻው ተከታተሉ። ይህንን ቅርጻቸውን ከማወቃችን በፊት ግን አንድ ነገር አስተምሪያችሁ ማለት ፈልጋለሁ። ምን መሰላችሁ? የአማርኛ ፊደላት 33ቱን ፊደል ቅርጻቸውን ለይተን ማወቅ የምንችለው መጀመሪያ እነዚህን የማስተምራችሁን አሁን ስታውቋቸው ነው። ቅርጻቸውን በደንብ ለይተን መያዝ የምንችለው እነዚህ ምንድናቸው ከተባለ የአማርኛ ፊደል 33ቱ በአራት አይነት መንገድ ይከፈላሉ። እኒህ አራቱ መንገድ ምን ምን ነው የሚለውን በደንብ ነግራችኋለሁ። እንግዲህ በአራት ስንከፍለው አንደኛ ባለ አንድ እግር የአማርኛ ፊደላት፣ ሁለተኛ ባለ ሁለት እግር የአማርኛ ፊደላት፣ ሶስተኛ ባለ ሶስት እግር የአማርኛ ፊደላት እና አራተኛ እግር የሌላቸው ወይም እግር አልባ የአማርኛ ፊደላት ብለን እንከፍላቸዋለን። ባለ አንድ እግር የምንላቸው ምን አይነት ናቸው ብንባል የቆሙባት እግር አንድ እግር ከሆነች ነው። እዩዋት። ለምሳሌ ቀ፣ ተ፣ ቸ፣ የ፣ ነ፣ ኘ፣ ገ ብንባል እንግዲህ እነዚህ ሁሉም ፊደላት ምንድናቸው? የቆሙበት እግራቸው አንድ እግር ነው። ባለ ሁለት እግር ብንባል ደግሞ ለ፣ ሰ፣ ሸ፣ በ፣ አ፣ ከ፣ ዘ አያችሁት? እነዚህ ደግሞ የቆሙበት እግር ሁለት እግር ነው። ለምሳሌ እዩት። ለ ሁለት የቆመችበት እግር አላት። ቀ ደግሞ አንድ እግር፣ ተ አንድ፣ ቸ አንድ፣ የ አንድ፣ ነ እያያችሁ ሀታቸው የቆሙበት እግራቸው አንድ እግር ነው። እነዚህ ግን ሁለት እግር ነው ያላቸው። ስለዚህ ባለ አንድ እግር የሚባሉትን ለይተን ማወቅ፣ ባለ ሁለት እግር የሚባሉትንም ለይተን ማወቅ። ሶስተኛ ደግሞ ባለ ሶስት እግር የሚባሉ አሉ። ባለ ሶስት እግር ደግሞ የቆሙበት አሁንም በተመሳሳይ ሶስት እግር ከሆነ ለምሳሌ ሀ፣ ይቺ ሀ ሶስት የቆመችበት እግር አላት። ይቺ ለ አንድ፣ ይቺ ቀ ይቅርታ፣ ይቺ ለ ሁለት፣ ይቺ ቀ አንድ አያችሁ። ስለዚህ እናንተ ለይታችሁ ነው። ሀ ሶስት እግር ነው፣ ጠ ሶስት እግር ነው፣ ጨም ምንድነው ሶስት እግር ነው። እንግዲህ ባለ አንድ እግር፣ ባለ ሁለት እግርና ባለ ሶስት እግር አየን። እግር አልባዎቹስ ምን አይነት ናቸው ብንባል የቆሙበት እግር የሌላቸው ፊደላት ናቸው። መቆሚያ እግር ሳውን እዚህ ላይ ሰብንላት የቆመችበት እግር የላትም፣ እግር አልባ ናት። ሀም መቆሚያ እግር የላትም፣ ረም የላትም፣ ወ ፈ ጸ ብንል
ሁሉም መቆሚያ እግር የላቸውም። ስለዚህ እኒህ መቆሚያ እግር የላቸውም። እንግዲህ እንዳልኋችሁ የአማርኛ ፊደላት በአራት መንገድ ከፈል። ምን ብለን? ባለ አንድ እግር የአማርኛ ፊደል እነዚህን፣ ባለ ሁለት እግር የአማርኛ ፊደላትን እነዚህን፣ ባለ ሶስት እግር የአማርኛ ፊደላት የሚባሉት እነዚህ፣ ባለ እግር አልባ የሚባሉት እግር የሌላቸው ደግሞ እነዚህን ብለን በደንብ አድርገን አየን። እንግዲህ እናንተ ፊደላቱን ስታዩ የሆነች ፊደል ስታዩ ባለ ስንት እግር ናት ብላችሁ ለይታችሁ ማወቅ፣ ስታዩት ቅርጿን ታውቋታላችሁ መቼም። ስለዚህ እሷ ስንት እግር ነው ያላት የሚለውን ማወቅ ነው፣ እግር የላት የሚሉትን መለየት። ይህን ከያዛችሁ ቅርጽ ለማወቅ በጣም ቀላል መንገድ ነው። አሁን እንዳልኋችሁ ብዙዎቻችን ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እያለን እንጠራለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እንጠራቸዋለን። ግን ቅርጻቸውን አናውቀውም። ስለዚህ ስንጠራ ቅርጻቸውን ካላወቅነን ለማንበብ ይከብደናል። አያችሁት አይደለም? ቅርጽ ካላወቅን ለማንበብ ይከብደናል፣ ለይተን ለማንበብ። ስለዚህ ለይተን ለማወቅ እዩት። የመጀመሪያ ፊደላትን ሀ፣ ለ፣ ሐ፣ መ፣ ሰ፣ ረ፣ ሰ፣ ሸ የሚባሉትን ቀ፣ በ፣ ተ፣ ቸ፣ ሐ፣ ነ፣ ኘ እያልን እንሄዳለን እስከ 33ቱ ድረስ። እነዚህን በደንብ አድርገን የመጀመሪያ ፊደላቶቹን ካወቅን ከያዝናቸው፣ እኒን ለመያዝ ቀላል ስለሆነ በደንብ ከያዝንን እኒን ፊደላት ታዲያ ለምን አናውቅም? አያችሁት? ስለዚህ እነዚህን ለማወቅ እንግዲህ ሃን ካወቅን የመጀመሪያ ፊደላት ለን፣ ሃን፣ መን ካወቅን ይህን መያዝ አለብን። ይህን ለመያዝ እዩት። ሃን ካወቅን ሁን ለማወቅ ሀወገዋ ላይ ቅጥል አለባት። አያችሁት? እንግዲህ ሉም ቅጥል አለባት። ስለዚህ ምን አይነት ተመሳሳይነት አላቸው የሚለውን ብታዩ ሁለተኛ ፊደላቶቹ ሁሉም ሁለተኛ ፊደላት ምንላቸው በሙሉ ወገባቸው ላይ ቅጥል አላቸው። ስንተኛ ፊደላት? ሁለተኛ ፊደላት። የመጀመሪያ ፊደላት ጥፈን ሁለተኛም ፊደላት ስንጥፍ ወገቧ ቅጥል ካላት ሁለተኛ ፊደል እንደሆነች ማወቅ አለብን። እንግዲህ ሁ ስንል ወገቧ ላይ ቅጥሏ ግን ወደ ቀኝ ነው። ወደ ግራ እንዳትሉ፣ ወደ ቀኝ ነው። ወደ ግራ ካላችሁ ተሳስታችኋል። ወደ ግራ በዚህ ገጥ ነው የተቀጠለ ካላችሁ ተሳስታችኋል። በየት ነው? ወደ ቀኝ ወደዚህ ነው የተቀጠሉ። በሁሉም ፊደላት ላይ እዩት፣ ተመሳሳይ ነው። አያችሁት አይደል? እሺ፣ ሁለተኛ ፊደላት እንደዚህ ሆኑ። ሶስተኛ ፊደላትስ እነዚህ ሶስተኛ ፊደል ናቸው። እነዚህስ በምን እንለያቸው ካልነን ደግሞ እንግዲህ እንዳልኋችሁ ቅድም ባለ አንድ እግር፣ ባለ ሁለት እግር እና ባለ ሶስት እግር ብያችኋለሁ። እንዲሁም እግር የሌላቸው ብያለሁ። ከዚያ ውስጥ እግር የሌላቸው የሚባሉት ፊደላት የተለየ ቅርጽ ይኖራቸዋል። ስንተኛ ፊደል ላይ? እነዚህ ላይ። ለምሳሌ እግር የሌላቸው እነማን ናቸው? ሀ፣ አያችኋት? ሀ፣ መ፣ ሰ እግር የላቸውም ብለናል ቅድም። ወይም ታች ላይ እግር መቆሚያ እግር የላቸውም። ታዲያ በምን ይለያሉ ብንል ሁሉም ፊደላት ሶስተኛ ፊደል ላይ እግራቸው ከታች ላይ ሸፋፋ ነው። ከታች ወደ የት? ወደ ቀኝ ይንሻፈፋል። እኒህ ከወገብ ላይ ነው። ሁለተኛ ፊደላት ከወገብ ላይ ነው የሚቀጠልባቸው። ሶስተኛ ፊደላትን እግራቸው ከታች ሸፋፋ ነው። ስለዚህ እግራቸው ከታች ሸፋፋ ከሆነ እኒህ በምን ተለዩ ብንል ለምሳሌ ሊን ብታዩት እግሯ ከታች ሸፈፍ ይላል። ሃን አይተን ሂን ብናይ ግን እግሯ ታች ሸፋፋ ነው። ነገር ግን ሌላ ጭማሪ ያለች ቀጥ ያለች ጭማሪ አቻችኋታል፣ ቀጥ ያለች። ስለዚህ እግር የሌላቸው ፊደላት ቀጥ ያለ ነገር ይጨምራሉ። ቀጥ ያለ ያቻችኋት፣ ቀጥ ያለ እግር የሌላቸው ፊደላት ቀጥ ያለ ይጨመርና እግራቸው ይንሸፈፋል። ይኸው ሰም ብታዩም ቀጥ ያለ ይጨመርና እግሯ ይንሸፈፋል። አያችሁ? ስለዚህ
እግር አልባዎቹ ቀጥ ያለ ተጨምሮ እግራቸው ሲንሻፈፍ ሶስተኛ ፊደላት እንላለን። ሌሎቹ ግን ሁሉም እግራቸው ሸፋፋ ነው። ተመሳሳይ ነው። እግር አልባዎቹም እግራቸው ሸፋፋ ነው፣ ነገር ግን ቀጥ ያለ ይጨመራል። እንግዲህ ሶስተኛ ፊደል እግራቸው ሸፋፋ ወደ ቀኝ፣ ሁለተኛ ፊደል ወገባቸው ላይ ቀጥላላችሁ። እንግዲህ አራተኛ ፊደላቶቹን ለመለየት ደግሞ አራተኛ ፊደላት ደግሞ ቅድም እንደነገርኋችሁ ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግርና እግር አልባ ብለናል። ከነዚያ ውስጥ እንግዲህ እዩት በጣም የተለያየ ባህሪ ያላቸው ስንተኛ ፊደላት? እኔ አራተኛ ፊደላት ላይ ያሉ ሁሉም የተለያየ ባህሪ ያላቸው። እኒን ለመለየት ባለ ሁለት እግርና ባለ ሶስት እግር ብለን የያዝናቸው የአማርኛ ፊደላት ላይ እዚህ ላይ ባለ ሁለት እግርና ባለ ሶስት እግር ብለን ያልናቸው ፊደላት ሁሉም ሁለተኛ ፊደል ላይ ቅጥል ወገብ ካለ ሶስት እግራቸው ሸፋፋ ከሆነ አራተኛ ፊደላት ላይ ስንመጣ እኒህ ባለ ሁለት እግርና ባለ ሶስት እግር ፊደላት በፊታቸው ገጥ እግራቸው ያጥራል። ይሄው እግራቸው ያጥራል። በየት? በፊት ገጥ። እግራቸው አጭር ነው። ያያችሁት ነው። እግራቸው ያጥራል። እንግዲህ ባለ ሁለት እግርና ባለ ሶስት እግር ናቸው እግራቸው የሚያጥር ያልን። ሌሎቹ ፊደላት አይደለም። እንግዲህ መያዝ ያለባችሁ እኒህ እግራቸው ያጥራል። እንግዲህ እግራቸው የሚያጥሩትን ነው እየጠቆሙላችሁ ያለው። እንግዲህ እነዚህ እግራቸው ካጠረ ባለ አንድ እግር የሆኑት ደግሞ አራተኛ ፊደላት ላይ እንዴት እንለያቸዋለን ቢባል ባለ አንድ እግር ያላቸው ፊደላት ይሁት ቀ ብታዩት አንድ እግር ነው። አራተኛ ፊደላት ላይ እግሯ ወደዚህ ወደ የት? ወደ ግራ ሸፈፍ ብሏል። ሶስተኛ ፊደላት ላይ ወደ ቀኝ ነበር ሸፋፋው ብያችኋለሁ። አራተኛ ፊደል ስንመጣ ወደ ግራ ተንሻፏል። ወደዚህ ወደ ፊት ተንሻፏል። አያችሁት? ስለዚህ ይችን ታንም ብታዩ ይኸው ወደዚህ ሸፋፋ ነው። ስለዚህ አራተኛ ፊደላት ላይ አንድ እግር ያላቸው ፊደላት በሙሉ ምን ይሆናሉ? እግራቸው ወደ የት ይንሻፈፋል? ወደ ግራ። እዩት፣ ወደ ግራ እግራቸው ይንሻፈፋል። ስንተኛ ፊደላት ላይ ነው? አራተኛ ፊደላት ላይ ባለ አንድ እግር ፊደላቶቹ ማለት ነው እግራቸው እንዲሆኑት። ባለ ሁለት እግርና ባለ ሶስት እግር ከሆኑ የፊት እግራቸው ያጥራል ብያችኋለሁ። ባለ አንድ እግር ከሆኑ ደግሞ እግራቸው ይንሻፈፋል ማለት ነው። እሺ ጥሩ። እግር አልባዎቹ ደግሞ ሶስተኛ ፊደላት ላይ እግራቸው ይንሻፈፋል እንዳልኋችሁ ቀጥ ያለ ጨምረን እግራቸው ይንሻፈፋል ብያችኋለሁ ሶስተኛ ፊደላት ላይ። ስለዚህ ይሄ እግራቸው ሸፋፋ የነበረውን ማጥፋት፣ ሸፋፋውን ስናጠፋው ቀጥ ያለ ብቻ ሲሆን ምን ይሆናል? አራተኛ ፊደል። እዩት ለምሳሌ ሂ ይህን ሸፋፋ ብናጠፋው ሀ ይችን ትሆናለች። ይህን ሸፋፋ ቢጠፋ ሚንም ይህን ሸፋፋ ባጠፋው ይችን ትሆናለች። ቀጥ ያለ ብቻ ይጨመራታል ማለት ነው። ስለዚህ ባለ አንድ እግሮቹ ወደ የት እግራቸው ይንሻፈፋል? ወደ ግራ። እግር አልባዎቹ ደግሞ እግር የሌላቸው ቀጥ ያለ ብቻ ይኖራቸዋል። ሁለት እግርና ሶስት እግር ያላቸው ደግሞ እግራቸው ያጥራል ብለን መያዝ። ስንተኛ ፊደላት ላይ? አራተኛ ፊደላት ላይ ስንመጣ። እሺ ይሁን። አምስተኛ ፊደላትስ እንዴት እንወቃቸው? አያችሁ፣ አምስተኛ ፊደላት ደግሞ ከታች ሁሉም ፊደላት ከታች ላይ ቀለበት ይኖራቸዋል። በየት ገጥ? በቀኝ ገጥ። በግራ ገጥ እንዳትሉ፣ በቀኝ ገጥ ሁሉም ቀለበት አላቸው። አምስተኛ ፊደላት ላይ ቀለበት ሁሉም በቀኝ ገጥ። እያያችሁት ሁሉም ተመሳሳይ ነው። ስለዚህ እኛ ማወቅ ያለብን የቱን ነው? የመጀመሪያ ፊደላት እያንዳንዳቸውን በደንብ አድርገን ማወቅ ያስፈልገናል ማለት ነው። እኒህም ጠንቅቀን ለማወቅ እንዲሁም ደግሞ በተመሳሳይ ባለ አንድ እግር፣ ባለ ሁለት እግርና ባለ ሶስት እግር እግር አልባ የሚባሉትን በደንብ ጠንቅቀን ማወቅ ያስፈልገናል። ስለዚህ አምስተኛ ፊደላት እግራቸው
ታች ላይ ቀለበት አለው ተባብለናል። ስድስተኛ ፊደላቶቹስ ምን ይኖራቸዋል ቢንባል እንግዲህ የመጀመሪያ ፊደላትን ካወቅን ስድስተኛ ፊደላት ከመጀመሪያ ፊደላት ጋር አብዛኞቹ ይመሳሰላሉ። ትንሽ ልዩነት ነው የሚኖረው፣ ግን እኔን እንዳሳየኋችሁ ራሱን የቻለ ቅርጽ ምንም የላቸውም እና ስድስተኛ ፊደላት እናንተ ትኩረት አድርጋችሁ መያዝ ነው። ቅርጻቸው በምን ይለያል፣ እንዴት ነው የሚታወቁት ስድስተኛ ፊደላት የሚሉትን እናንተ በደንብ ያዟቸው። ስድስተኛ ፊደላት ትንሽ ማለት አንድ ወጥ የሆነ ቅርጽ ስለሌላቸው ይከብዳል። ይሄ ነው ብላችሁም ትንሽ ከበድ ያለ ስለሆነ ነው። ስድስተኛ ፊደላት ቅርጻቸው የተለየ ስለሆነ ነው። እንግዲህ ይህን ካልኋችሁ ሰባተኛ ፊደላቶችን ደግሞ እስኪ እንያቸው። ሰባተኛ ፊደላትን ለመያዝ ደግሞ የሀ ቤት ሆ፣ የለ ቤት ደግሞ ሎ ናቸው። እነዚህን እንተውና እኒህ በስፔሻል ኬዝ በተለየ መንገድ ነው የሚጣፉት። ላይ ቀለበት ይችን ወገቧ ላይ ቀለበት፣ እኒህን በተለየ መንገድ ያዟቸው። ከዚያ ውጭ ያሉት ግና ባለ ሁለት እግርና ባለ ሶስት እግር አራተኛ ፊደላት ላይ እግራቸው ያጥራል እንዳልኋችሁ፣ የፊት እግራቸው ያጥራል እንዳልኋችሁ። ወደ ሰባተኛ ፊደል ስንመጣ ደግሞ የኋላ እግራቸው ወይም በቀኝ ገጥ ያለው እግራቸው ያጥራል። ባለ ሁለት እግርና ባለ ሶስት እግር ለምሳሌ ሆ፣ ሶ፣ ሾ ብትሉ እግራቸው አጠራው። ቦ ይኸው እግራቸው ምን አለ አጠራ አይደለም። ይኸው ሁሉም እግራቸው አጠራ። ስንት እግር ያላቸው? ሁለት እግርና ሶስት እግር ያላቸው ናቸው። እግራቸው የሚያጠር ሁለት እግርና ሶስት እግር ያላቸው ፊደላት ናቸው። እንግዲህ ማንን ተዋቸው ብያለሁ? ሆና ሎ በተለየ መንገድ ቀለበት እንዳላቸው ከላይ መያዝ ነው። ከላይ እዚህ እንደ አምስተኛ ፊደላት ታች ብላችሁ እንዳትይዙ፣ ከላይ ነው ቀለበቱ። እሺ እግር አልባዎቹ ደግሞ እግር የሌላቸው ፊደላት ደግሞ አሁንም ከላይ ቀለበት ይኖራቸዋል። እነሱ ከላይ እንዲሁ ከላይ አያችሁት? ቆ፣ ቶ፣ ቾ፣ ኖ፣ ኞ ስንል እግር የሌላቸው ፊደላት ደግሞ አናታቸው ላይ ምን አለ? ቀለበት አናታቸው ላይ። አምስተኛ ፊደላት ታች ነበር ቀለበቱ። ስድስተኛ ፊደላት ደግሞ ቅርጻቸውን ያው እንግዲህ ያዙት እያለሁ። ሰባተኛ ፊደላት ሲሆን ግን ላይ አናቱ ላይ ምን አለው? ቀለበት ይኖረዋል። ስለዚህ እናንተ ይህን ፊደላት እንዴት እንለያለን የሚሉትን በደንብ ለይታችሁ መያዝ። እሺ እግር አልባዎቹ ደግሞ እግር የሌላቸው ያልኋችሁ እግራቸው ወደ የት ይንሻፈፋል መሰላችሁ? እዩት እንግዲህ ወደዚህ ወደ ግራ እግር ይንሻፈፋል። ቀጥ ያለው እግራቸው ወደ ግራ ሚንሻፈፍ ከሆነ እግር አልባ ፊደላት እንላቸዋለን። እግር የሌላቸው ፊደላት እግራቸው ወደ ግራ ይንሻፈፋል። ያያችሁ አይደል? ስለዚህ እኛ ፊደላቶቹን እያንዳንዱን እናውቃለን፣ ወደ ግራ መቁጠር እንችላለን። ነገር ግን ቅርጻቸውን ማናውቀዎች ይህን ቪዲዮ እንዲያርጋችሁ በደንብ ከተከታተላችሁ እስከ መጨረሻው በደንብ ነው ይገባችኋል። እንግዲህ ለማስታወስ ያህል ሁለተኛ ፊደላት ወገባቸው ላይ ቀጥል ነው ብያችኋለሁ። ሶስተኛ ፊደላት ከታች እግራቸው ሸፋፋ ነው። ነገር ግን እግር አልባ ያልናቸው ፊደላት ቀጥ ያለ ይጨመርና ሸፋፋ ይደረጋል ብያችኋለሁ። አራተኛ ፊደላት ላይ ስንመጣ ባለ ሁለት እግርና ባለ ሶስት እግር ከሆኑ የፊት እግራቸው ያጥራል ብያችኋለሁ። እግር አልባ የሆኑ ፊደላት ደግሞ ሶስተኛ ፊደላት ላይ ሸፋፋ የነበሩትን ሸፋፋውን አጠፍተው ቀጥ ያለው ብቻ ይሆናቸዋል ብያችኋለሁ። አራተኛ ፊደላት ላይ ባለ አንድ እግር ከሆኑ ደግሞ ወደ ግራ እግራቸው ይንሻፈፋል፣ ወደ ቀኝ። ሶስተኛ ፊደላት ወደ ቀኝ ነበር፣ አራተኛው ግን ወደ ግራ እግራችን ይንሻፈፋል ብያችኋለሁ። አምስተኛ ፊደላት ቀለበት አላቸው ሁሉም አታች ብያችኋለሁ። ስድስት እንግዲህ አያያዝም ያው እንዳያችሁት ነው ማለት ተመሳሳይ ወጥ የሆነ ባህሪ የላቸውም። ሰባተኛ ፊደላትን በነገርኋችሁ መንገድ ያዙ። በተጨማሪም ሁለት እግርና ሶስት እግር ያላቸው ፊደላት ግን እግራቸው
የት በግራ ገጥ ያለው ማለት በቀኝ ገጥ ያለው እግራቸው ሁሉም እንደሚያጥር። አራተኛ ፊደላት ላይ በፊት ያለው፣ ሰባተኛ ፊደል በኋላ ያለው እግር በደንብ እንደሚያጥር ሁሉንም ቅርጻቸውን በደንብ ለይታችሁ እንድታውቁ እንድትይዙ። ከዚህ በተጨማሪ ግን በደንብ ማወቅ ያለባችሁ እነዚህን ነው። ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግርና እግር አልባ እግር የሌላቸው የሚባሉትን ከያዛችሁ በደንብ ሆኖ ትምህርቱ ይገባችኋል ብዬ አስባለሁ። እንግዲህ ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ። ተጨማሪ ቪዲዮዎችን አስተማሪ ቪዲዮዎችን ለቅላችኋለሁ። አበረታቱ። ቤተሰብ ሁኑ። ኦንላይን መማር የምትፈልጉ እዚህ ስልክ ቁጥር ላይ በምታዩት እየደወላችሁ በተመቻችሁ ሰዓት መማር ትችላላችሁ። የምናስተምረው የትምህርት አይነት አማርኛ፣ እንግሊዘኛ፣ ሂሳብ እያስተማርን ስለምንገኝ እናንተ የተመቻችሁን ትምህርት በፈለጋችሁት ሰዓት ደውላችሁ መማር ትችላላችሁ። ለዛሬ የነበረን ትምህርት ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። መልካም ጊዜ